Eccolo. እማማ ዝናሽ አዩት? እሱን ፈረንጅ ነው። ሰላም በሉት። ያለሽበት ሀገር መንግስት ይመርቃል። እኮ አሮጊላ ማረፊያ ነው፣ አየር ማረፊያ ቦሌ ይባላል። የውጭ ገንዘብ እዚህ ሀገር ይሰራል። የውጭ መንግስት ሰው አልመርቅም። የእርሱ ሀገር የት ነው? ያ መንግስት የኃይለሥላሴ ልጅ ነኝ። ሽቶ አምጥታ እኮ ነው ከጣሊያን ሽቶ። እኔ ራሴ ሽቶ ነው። መንግስት አውቀዋል ወይ? አሁን ያለው መንግስት ምሪንዳ ይወዳሉ። እርጎ በጣም ነው። እርጎ የለማ ፓስታ አይፈልጉ። አይ ፓስታ ይፈልጉ። እርጎና ምሪንዳ። ጄሪም ሳሙልኝ። እሺ ህልም ካላት እናስፈታታለን። እንደውልላታለን በስልክ። ሰላም ነው ና ጆሴፍ፣ ዛሬ እንግዳ ይዤሎት መጥቻለሁ። ና ጆሴፍ ከመ እሺ፣ ይኸው እዚች ጋር ልቀመጥ። ይኸው ምሪንዳ፣ ይኸው 2 ምሪንዳ። እማማ ዝናሽ ዘካርያስ ይወስዳል። እማማ ዝናሽ አዩት? እሱን ፈረንጅ ነው። ሰላም በሉት። ሰላም እንዴት ነህ? እንዴት ነህ? እንዴት ኖት እያሉት ነው። አለሁ ደግ ነኝ። ደህና ነኝ አለሁ ደግ ነኝ። እማማ ዝናሽ ህልም ሊያስፈታ ነው የመጣው። የቱ ፈረንጁ? እሺ እቺ ቆይ እሱ ምሪንዳ ፍሪጅ ልክተታው። እሺ ፍሪጅ ልክተታው። አይ እናንተ ጠጣላችሁ? አይ አንጠጣም። ለእሱ ያመጣ ነው። አንጠጣም። ሊደብቋል ወይ መናቃችሁ? እሺ እዚሁ ዕቃ ለሚሰበር ዕቃ። እሺ ማማ እሺ ይሄ ፌስታል ነው ይፈልጉታል? ፌስታል ለምሪንዳው ማስቀመጫ እኔ ላስቀምጥሎት። እማማ ዝናሽ ወይ ወደቀ። A few moments later. እማማ ዝናሽ ማማ በዚህ ግበሪ። አያስቀምጡም። በዚህ አያስቀምጡም። Sì, però dico, mettilo di qua che sei più comodo, no? Però, capito, forte. እማማ ዝናሽ አስተካክሎታል። መቻል እኮ ነው። መቻል ነው። Eccolo. በቃ ወጥቷል ሄደ። እማማ ዝናሽ ጨክነው አሁን በዚህ ይመቱታል። የቴሌቪዥኑ ስር ያለው ይሄ የቆመው ቴሌቪዥኑ የተሰራበት ነው። ይሄ እና ኮራንቲው ይሄ የእሱ ነው። በቃ ይቀመጥ ተው። ይሄ ኮራንቲው የቴሌቪዥኑ ነው። ይሄው የዲሽ መስመር እኮ ነው። በቃ ችግር የለም። አስቀምጠውታል። ምሪንዳዎትንም ህልሙን ይፍቱለት ይመርቁት እንጂ Mamma, la metti e lo guardi. No, dico a lui. Mamma Zanash, becca ያስቀምጡት በቃ እና ያ የቆመው ደግሞ ቴሌቪዥኑ የተሰራበት ነው። ያ ተስሩ የቆመው ቴሌቪዥኑ የተሰራበት ያ እማማ ዝናሽ ቁጭ በል
እሱ ሰላም ይበሉት እንጂ እኔ ተስተካክዬ እቃውንዳት እዚህ የሚሰፈር እቃ አለ። ምን አለ? አትጫንብኝ። አይኔ ላይ የማደርገው አይኔ ሞራ ተገፉ አይኔ የማደርገው መነጥር እዚህ ውስጥ አለ። እቃ እዚህ ውስጥ አለ። እማማ ዝናሽ ህልም ሊያስፈታ እኮ ነው ፈረንጁ የመጣው። ፈረንጁ ያው ፈረንጁ ህግስ ማሚ ታዲያ ነው መቀመጫው። ሊያግዞት እኮ ነው። ብር አይቀበሉም ነው ምሪንዳ ይበቃል። ማን ነው ሚሪንዳውን ያመጣው? እሱ አንዱን እሷ ይኸው እሷ። እሺ በሚሪንዳው ይፈታ። አይ እልሙን ተናገር። በሚሪንዳው ለመፈታት ይችላል። ለእሱ ሲሆን ነው እንዴ በሚሪንዳ የሚቻለው? እኔ በቀደም ሚሪንዳ አንጥቼ ብር አንጣ አላሉኝም እማማ ዝናሽ። ስለዚህ ሀብታም ነው። ይሄ ትልቁ ነው። በአስከው ሚሪንዳ ይፈታል። እልሙን ተናገር። ዝም ብለህ ስንሰጥ ብር እስኪ ይቀበል ማማ። እጅ በሩን ልቀቁ። ይኸው እማማ ዝናሽ በሩን አትያዙ። መስኮቱንም ልቀቁት ይታይ በመስኮቱ። ምንድን ነው እማማ ዝናሽ ብር በእውነት በሚሪንዳው ይፈታል። ኖ ኧረ ጋይስ እያያችሁ ነው እማማ ዝናሽ ሲያዳሉ። አንተ ማነህ እንደ የምታብደው? እኔ ነኝ እኮ እማማ ዝናሽ። እኔ በቀደም የበዓል 2 ሚሪንዳ ይዤሎት መጥቼ ልጆችን ይዘናና መርቃለሁ አላሉኝም? እሷ ሚስትህ ናት? አይ አይደለችም፣ እህቴ ናት እሷ። ፈረንጁ እማማ ዝናሽን በጣም ነው የምወዳቸው እሳቸው ጋር ውሰደኝ ብሎኝ ይዤው መጣሁ። እሺ እንኳን ይኸው ሚሪንዳም 200 ብርም ሰጥቶታል። እልሙን ተናገር ነገር እልሙን ተናገር። ተረጋጉ። አንድ የሰውን ሚዛችሁ መታችሁ እንዳትናገሩ፣ የራሳችሁን ብቻ። እማማ ዝናሽ እሷ ባለቤቱ ናት እሷ። ተቀመጥ እዛው። አራት ልጆች ወልደዋል። አራት ልጆች ይኸው ወንድ ናቸው ሴት ልጆች? 2 ሴት 2 ወንድ። 2 ሴት 2 ወንድ። 2 ሴት 2 ወንድ። 2 ሴት 2 ወንድ ነው የወለዱት። አንተ እንደታድለው ሴትም እኩል 2 ወንድም 2። ሁሉም አራቱም አሉ በህይወት? አዎ አሉ። ልጆቹ ትምህርት እየተማሩ ነው? አዎ በልልሙን ተናገር። ወደ ገደለው ህልም ተናገር። አንዴ እኔ አሊ ቆይ ብሽጉጥ አንድ ጊዜ ቀጥሎ ምን ቁራ አይሰማም። 2 አይኔ ሞራ በህልሜ አለ 2 አይኔ ሞራ ሊገፈፍ 2 አይኔ ሞራ ሊገፈፍ 4 ደም የተቀዳ ነው ሰውነቴ። ጆሮ አይሰማም። እሺ ምን አለ? በህልሜ በሽጉጥ ገደሉኝ። ጠላት አለ ሆይ በለው። ጠላት አለ ሆይ ንገሪ። ጠላት አለ ሆይ በለው። ቅድም በፊት ድሮ ጠላት ነበረኝ። ጠላት ከመንግስት ጋር መንግስቱን መርጠህ እጅ ሰጥተሃል ወይ በለው። እሱ እኮ ጣሊያን ሀገር ነው ተወልዶ ያደገው። አሁን የት ነው የሚኖረው? ያገሩ ያለው የት ነው? አሁን ከጣሊያን ከሚስቱና ከልጆቹ ጋር ኢትዮጵያ ገባ። እዚህ ኢትዮጵያ ነው የሚኖረው። ልጆቹም እዚህ ነው የተወለዱት? እዚህ አዲስ አበባ አይደለም፣ ጣሊያን ነው የተወለዱት። አራቱም ብራቮ። እዛ ጣሊያን
ሀገር አራቱም ተወልደው እዛ ኖረህ እዚህ የመንግስት አውቆህ ነው እዚህ ገብተህ ለመኖር የቻልከው እዚህ ኢትዮጵያ ውስጥ መንግስት አውቆሃል ወይ? አሁን ያለው መንግስት አዎ የኃይለ ሥላሴ የልጅ ልዑል መኮንን የኃይለ ሥላሴ ልጅ ናቸው ሞተዋል ልዑል መኮንን የኃይለ ሥላሴ ልጅ ናቸው ሞተዋል ልዑል መኮንን የኃይለ ሥላሴ ልጅ ናቸው ሞተዋል እና የልዑል መኮንን ልጅ የኃይለ ሥላሴ የልጅ ልጅ ኃይለ ሥላሴ አልጋ ዙፋን ላይ ነው ያለው አሁን በገባው መንግስት ተከብሮ ታጅቦ አሁን ልጆቹን ይዞ መጥቷል ወይ እዚህ ለመኖር አዎ እዚህ ይዞ መጥቶ እየኖረ ነው ስለዚህ ህልሙ ምንድነው አሁን የሰፈር ነው እረፍቱ ቦሌ አካባቢ ነው የሚኖረው ቦሌ እዚህ አዲስ አበባ አዎ ቦሌ ነው አሁን ልጆቹ ሚስቱም ጋር እቺኛዋ ናት ሚስቱ ይው እናገርከኝ ሚስቱም አራቱም ልጆች አሁን ቦሌ ነው ቦሌ እኮ አውሮፕላን ማረፊያ ነው አየር ማረፊያ ቦሌ የሚባለው ልክ ነው እዛ አካባቢ ነው የሚኖረው ቦሌ የሚባል አውሮፕላን ማረፊያ ነው አየር ማረፊያ እሄድ የለም ምን ይሁን ጊዜ ቦሌ የሚባል ሰፈር ጉልጋቶ ልጅ አዲስ አበባ ነው ያደኩት ይሄንን መንግስት መርጬ እጅ ሰጥቼ የቤት ተሰጠኝ የመስተዋቱ ቁም ሳጥን ይሄ መንግስት ነው መንግስት የመስተዋቱ አታይ እንዳይሰበርበት አይሰበር ያውን በመስተዋቱ ይታየ ታሰር ጀምሮ እላይ ድረስ መስተዋቱን ተመልከት መስቶት መስተዋቱ ታሰር ጀምሮ እላይ ድረስ ያው እማማ ዝናሽ ተመልከት ላይክስ ያው መስተዋቱ ታግርጌ ጀምሮ እላይ ድረስ አይቶታል የመንግስት ነው መንግስት ይቦ የመንግስት ነው አሁን ገባ አሁን መንግስት አምጥቶ ቁጭ አደረገው አግብቶ የመንግስት ወታደሮች በባቡር መንገድ እየዞሩ በድምፅ ማጉያ መንግስት ሊመረጥ ነው በየቀበሌያችሁ እየሄዳችሁ የምትመርጡበትን ካርድ ውሰዱ ተብለን በየቀበሌያችን ሄደን ካርድ ወሰድን የሚመረጥ ቀን ዋናው መንግስት የተመረጠው እላይ ከፍተኛ ሄደን ነው እላይ ከፍተኛ ቀበሌ አይደለም ዋናው መንግስት የተመረጠው እላይ ከፍተኛ ነው እላይ ቀበሌ አይደለም የተመረጠው በቀደም ነግረውታል እኮ ይሄንን ነግረውታል አሁን ህልሙን በህልሙ በሽጉጥ ገደሉትና ምንድነው ህልሙ ይንገሩት እስቲ ጠላት አለ በምንድነው ጠላት ያለ ድሮ ጠላት ነበረኝ በስራ ምክንያት ድሮ እዛ ውጭ ሀገር የነበረ ሰዓት እንጂ አሁን አይደለም እዛ ጣሊያን የነበረ ጊዜ ያ ጠላቱ ሞቷል እዛ ኮሎቱ ሞቶ ያ ጠላት ሞቷል ወይ እዛ ጣሊያን ሀገር የነበረው ጠላት ሞቷል ጠላት ነው ይኸው አንተ በህይወት ተርፈሃለህ ስለዚህ ጥሩ ነው ማለት ነው አይደል ጠላቱ እዚህ ኢትዮጵያ ውስጥ አይደለም እዛው ጣሊያን ሀገር ነው ጠላት ነበረኝ ሞቷል አለ በቃ አንተ ነጣ ወጣ ይኸውላ ያ ጠላቱ ሞቷል ጣሊያን ሀገር እዛው ያ እኮ ቴሌቪዥኑ ነው እሺ እማማ ዝናሽ የባለቤቱን ደግሞ ይተርጉሙላል ይሁን በዚህ ጋር ሌላ ተናገር አይተውኝ እኔ ቁርባን እየቆረኩ ስለሆነ እኔ ጋር ተምታችሁ ነው እሱ ወንድ ነው አደም ምናምን የለው ወንድ ነው ጆሴፍ ችግር አለብኝ እኔ ታመምኩ ሽቶ አምጥታ እኮ ነው ከጣሊያን ይሁት ሽቶ
እማማ ዝናሽ አንተ እየተቀበል ተናገር። እሺ አንቺ ይሄ ጄሪንም መርቋት ጄሪ እማማ ዝናሽ ቀባት ሽቶ ፎቶ እንዴ ቆንጆ እኮ ነው። ሌሎች አመጡት ያው እዛ ተቀምጧል። ስለዚህ ይሄ ይኸውልህ የጣሊያን ምርት ነው። ቆንጆ ሽቶ ነው። እዛው ይጠልጠል እዛው። እንግዲህ እማማ ዝናሽ ይሄንን ሽቶ አልፈልግም ብለዋል። እማማ ዝናሽ ቆንጆ ነው። እግዚአብሔር ቆንጆ እስማ እኔ ለዘካራት ተጠወ ኧረ እማማ ዝናሽ ምን አለች? ደርሶ ነው እኮ ያመጣሁት አለች። ልክፈትሎት ዘካራት ሲመጣ እሱ ከፍቶ ይታያል ሽቶ። እንዴ ካልመረቁኝማ አይሆንም በላቸው። ጄሪ እማማ ዝናሽ ምን እየተቀበልን ነገረኝ። እኔ አልጠጋም። እማማ ዝናሽ እኔ ቁርባን የታብ እዛውኝ ነበር አልፈታም። ነይ በዚህ ትቀመጥበት እዛው ቁጭ በል እሱ እየተቀበለኝ ነገረኝ። አይ አልፈታም በቃ አልፈታም። እዛውኝ እማማ ዝናሽ ኦኬ ማማ እማማ ዝናሽ ና ጆሲ እማማ ዝናሽ እሷ ሄርሜላት ይመርቋት። እኔ ሽቶ ቁም ነገር አይደለም። ሚካኤል ቁርባን ቆርበት ሚካኤል አንቺ ብር በቃ ብር አንቺ ብር ሚስቴ ልጆችን ካልመረቁ አይሆንም። ቁርባን ቆርበት ይኸውልህ ብር ሰጣለሁ እኔንም ልጆቼንም ይመርቁኝ። እሙን ተናገሪ በየተቀበለ ነገር። አዎ እሷ የፈለገችው ህልም ሳይሆን ምርቃት። ዳየሊቴ ማይላ አንቺ ዳየሊቴ ይኸው እማማ ዝናሽ ብር ብዙ ብር ነው። 1000 ብር ነው። ውሸት ይኸው ይቁጠሩት። ይኸው ልቁጠርልዎት። አንተ ቆይ ልቁጠርልዎት። ከገባ በኋላ እጃቸው እማማ ዝናሽ ህልሙን እየተቀበልክ ነገር። እማማ ዝናሽ እኔ ልጆችን ልንገሩት። እማማ ዝናሽ 1000 ብር የሰጠችው እሷ ናት። እኔና ልጆቼን አውያ ታውጭ የሚሰሙት መጥተው ይነጥቁኛል። እናንተ ስትሄዱ እሺ አይ ቀስ ብዬ ልንገሩት። እሺ ያው ጣክ ብለ እየተናገር አጥንጂ አጥሩ እንጂ ሌቦቹ አሁን እናንተ ስትሄዱ መጥተው አንቀው ይቀሙኛል። አስቻለው ብቻ ነው ያለው። አስቻለው ነው ያለው። የቻለ ነው ያለው። የቻለ ምን ያጥቃል? እማማ ዝናሽ የቻለ ጉራጀው ይነጥቃል። እኔ የምልህ ህልሙን የእሷን እየተቀበልክ ተናገር። እሺ እማማ ዝናሽ እኔ ህልም የለኝም ልጆቼንና እኔን ይመርቁኝ አለች። መርቋት። የወለዳችሁት ይባረክ። አሜን። የወለዳችሁት ይባረክ። የልጆቹ ምርቃት አሜን። የወለዳችሁት ይባረክ። አሜን። ደግሞ የሰጣችሁት የያዛችሁት ይበርክት። አሜን። የያዛችሁት ይበርክት። አሜን። የወለዳችሁት ይባረክ ይባረክ። አሜን። የወለዳችሁት ይባረክ አሜን። ይባረክ። አሜን። የያዛችሁት ይበርክት ይበርክት። አሜን። ይኸው አንድ ሺህ የወለዳችሁት ይባረክ ማለት የአራቱ ልጆች ምርቃት ነው። አሜን። ይኸው የወለዳችሁት ይባረክ ማለት የልጆቹ ምርቃት ነው። የአራቱ ልጆች ምርቃት እና የወለዳችሁት ይባረክ። አሜን። የወለዳችሁት ይባረክ። አሜን። የወለዳችሁት ይባረክ። አሜን። የወለዳችሁት ይባረክ። አሜን። ያዛችሁት ይበርክት። አሜን። ያዛችሁት ይበርክት። አሜን። ያዛችሁት ይበርክት ይበርክት። አሜን። ከሀገር ሰላም ጋር እድሜ ከጤና ይስጣችሁ አሜን። ከነ ልጆቻችሁ። አሜን። ከሀገር ሰላም ጋር እድሜ ከጤና ይስጣችሁ ከነ ልጆቻችሁ። አሜን። ከነ ልጆቻችሁ። አሜን። አሜን። ከሀገር ሰላም ጋር እድሜ ከጤና ይስጣችሁ አሜን። ከነ ልጆቻችሁ ከነ ልጆቻችሁ። ያው ተሰማይ ተገ የወረደ ምርቃት ነው የመረኩት። በቃ አሜን አሜን። 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 ማማ እማማ አሜን ብሏል። አዎ ያው ተሰማይ የወረደ ምርቃት ነው የመረኩት። እጆትን ሊስም ነው ይስጡት። እጆትን አሳይ ዛሬ ወደዋል አንተ። እኔ ስለሳም እኔ ቆሌ እሷ ትሳም ሰውን ብትሆን ተመርቋል። ምርቃት ጆሴ ስማ አዎ ወንድ አደፍ የለው ወንድ የጨበጥኩት
ሴቶች አደፍ እኔ አደፍ የለኝም አደፍ አላይም እማማ ዝናሽ እዚህ ሚካኤል ቁርባን እየቆረብኩ ነው እዚህ እና ስለዚህ ነው እዛው ነበርሽበት ያልኳት ተመርቋል ምርቃት አንድ ላይ ተመረቀሻል አንድ ላይ እማማ ዝናሽ እቺኛዋ ደግሞ ከፈረንሳይ ነው የመጣችው እዚህ ጋር ያለችው እዛ ፈረንሳይ የውጭ መንግስት ሰው ኢትዮጵያዊናት እማማ ዝናሽ ውጭ ጣሊያን ሀገር ነኝ አለች አይደለም የእርሷ ሀገር ነው ተወልዳ ያደገችው ለስራ ውጭ ሀገር ሄዳ ነው የእርሷ ሀገር ሰው ናት እኮ ይሄው እንኩ አትላጠኝ እንደ ሸንኮር ልጨምር እማማ ዝናሽ ልጨምር ያንሳሉ እያለች ነው ትጨምር ምንድን ነው ህልም ነው የምትናገረው እኔ እንኳን ህልም የለኝም አይ እሷን ልጆቿ ሁለት ልጆች ሶስት ልጆች አሏት እንድትመርቋት ነው የመጣችው እጇን ትዘርጋ ያ ያለሽበት ሀገር መንግስት ይመርቅልሽ ያለሽበት ሀገር መንግስት ይመርቅልሽ ያቡሰት ገንዘብ ወይ ጉድ አልቀበልም ያለሽበት ሀገር መንግስት ይመርቅልሽ ኧረ በስመ አብ ብዙ ብር ነው ውሰዲ ማማ ውሰዲ ውሰዲ ፈረንጁ ራሱ ውሰዱ እያሉት ነው ውሰዲ ማማ ኧረ ይሄንን እማማ ዝናሽ ማማ ነውር ምንድን ነው ሰውዬ ነውር ነው ይቀበሉና ይመርቋት እንዴ ከዛ ያለችበት ሀገር መንግስት ይመርቃት አይደለም እርሶ እንዲመርቋት እኮ ነው ከፈረንሳይ እዚህ ድረስ የመጣችው እኔ የውጭ መንግስት ሰው አልመርቅም የእርሶ ሀገር የት ነው ተወልዶ ያደጉበት የኃይለ ሥላሴ ልጅ ነኝ እኔ ታዲያ የእርሶ ሀገር ልጅ እኮ ናት እማማ ዝናሽ ይመርቋት መርቁኝ እማማ ዝናሽ ልጨምር ሶስት ልጆች አሏት አንድ ሴትና ሁለት ወንድ አሁን የት ነው የምትኖረው ፈረንሳይ እዚህ ፈረንሳይ ለጋሲዮን አይደለም ውጭ ሀገር አዎ እዚህ ፈረንሳይ ለጋሲዮን ናት ይመርቋት ዞርባ ተመስኮቱ ላይ እንትና ነው እኮ controlla tutto ማንም ይሁን አሁን ገና ተዚህ ተቆንሷጡ ጋራ መንግስት ነው የመስኮቱ መስተዋት ያገባው መንግስት ነው ተዚህ ተቆንሷጡ መስተዋት ጋራ አንተ አትደገፍ ይገጭባል አልተደገፈም ይመርቋት እሷን ይሄን ብዙ ብር የሰጠችሁት እሷ ናት ይመርቋት ይሄው ተውሰድ የራሷ ጉዳይ አይመርቋት ያለሽ ባረክ ያልኩ እጇን ትዘርጋ ቆይ እጅሽን ዘርጊያ ያለሽ ባረክ ያልኩ አሜን አሜን የወለድሽ ይባረክ ያልሽው ይበርክት አሜን የወለድሽው ይባረክ የልጆቹ ምርቃት ነው አሜን የወለድሽው ይባረክ ማለት የልጆቹ ምርቃት ነው ያልሽው ይበርክት ማለት የሰጠሽበት ያልሽው ይበርክት አሜን ታገር ሰላም እድሜ ጤና ይስጥሽ አሜን ባሌንም መርቁ አሜን ባሌንም ይመርቁት አለች የት ነው ደግሞ ባለ የልጆች አባት ነው የልጆቿን አባት ጨምራለሁ ተጨምር እንዴ ለብቻ ተገነጣጥሎ ምርቃት አላውቅም ስለዚህ አንድ ይመርቀዋል እሷው ተነሚስቱ ተመረቀ አንድ ላይ ቅድም ለብቻው ስመርቅ አራቴ ደም የተቀዳ ነው ሰውነቴ አራቴ ደም ለምርመራ አራቴ ደም የተቀዳ ነው ሰው የጠቁስና ገና አመመኝ በቃ ምሪንዳውንም ይጠጡ ብሩንም ይደብቁሽ እንዳይሰማንተና መልስላት ልመልስላት No. አዴት No. ፈረንጁ ኖ አለ አይ አይቻልም የያዙ አለ ስሙ ማን ነው ያቁታል የሱ እቱ ተነ ሚስቱ ተነ ልጆቹ ተመረቀ በቃ ስሙ ማን ነው ተነ ሚስቱ አራት ልጆቹ ጋራ ተመረቀ በቃ እሺ እማማ ዝናሽ እንወዶታለን እሺ እርሶ ይወዱናል አሁን እሱ ዘካራት እየነጠቀ ወስጤ ገንዘቡንም ቢሪንዳውንም አሁንም መጥቶ የነጠቀው እንደዚህ ትልልቅ ሁለት ቢሪንዳ መጣው ወደዛው ነጥቆ ጭኖ ቤቱ ይዞ ሄደ እንደዚህ ያለ ብዛት ያለው ገንዘብ መጥቶ
በቸር ሁሉ በርብሮ ሁሉ በርብሮ ገንዘቡን ሰብስቦና ቆኝ ይሄዳል ዘካራስ ያው የሻለም ለባ እኔ ምሩት ጄሪ የምትባላለች ውጭ ሀገር ያለችና እዛው ካለችበት ይመርቋት አላቀም ብቻ እዚህ የፊት የታልመጣ ሰው ፊት በስልክ በስልክ አይመርቁም በስልክ አይመርቁም ስለዚህ ትምጣ እዚህ ጌሪ ማትመጪ ትምጣ እዚህ የት ነው የምትኖረው ንገሪ እሷን ፈረንሳይ ነው የምትኖረው አሉ ፈረንሳይ እዚህ ፈረንሳይ ለጋት ነው አይደለም እዚህ ፈረንሳይ ለጋት ነው አይደለም ውጭ ሀገር ፈረንሳይ ያለሽበት ሀገር መንግስት ይመርቅ ፈረንሳይን አልወደደች ፈረንሳይን አይወዱትም እንዴ በቃ ፈረንሳይ የውጭ ፈረንሳይ ነው አለች በቃ ስለዚህ እዛው የፈረንሳይ መንግስት ይመርቃቸው አዎ እሺ ማማ ዝናሽ እንወዶታለን ልሳሙት እጆትን ልሳሙ ለጆሴፕ ብቻ ነው የተፈቀደው አንተ ዛሬ በቃ እንውጣ እቱ ተራት ልጆቹ ጋር ተነሚስቱ ተመርቋል ከሰማይ የወረደ ምርቃት እንባሻማ ነው ስለሆነ ከመዳራ ይጓርካታል ትሮምፒው ጎበሬ እዛ ጋር ያ የቆመው ቴሌቪዥን የተሰራበት ነው ወይ እሺ ወደዛ ጋር አትጣጡ ማማ ዝናሽ ተቀበሉት አሬ በቃ አመሰግናለሁ ነው ያለው ሌላ ጊዜ እንመጣ ምስፔሳ ፓስታ ዳቦ ምናምን ኦኬ ማማ ዝናሽ ሌላ ጊዜ ስመጣ ፓስታ የሚፈልጉትን ነገር ይዤሎት እመጣለሁ አለ ያው ገንዘቡን ሰጠኝ እርጎ እየገዛው ጠጣለሁ አይደለም ከሱ ውጪ ፓስታም ይዤሎት እመጣለሁ ሌላ ነገርም ይዤሎት እመጣለሁ አለ የውጭ ገንዘብ እዚህ ሀገር ይሰራል አዎ ይሰራል የውጭ ገንዘብ እዚህ ሀገር ይሰራል ይሄማ የራሱት የሀገሩት ገንዘብ ነው ይሄ ሁሉ አዎ የገንዘቡ የዚያ ታውጭ መንግስት የመጣ ገንዘብ እዚህ ሀገር ያሰራ እንደው ይሰራል እማማ ዝናሽ ውድቅ ነው እማማ ዝናሽ ይሰራል እሺ ገንዘቡ ምን አሉት ስመጣ ፓስታ ፉርኖ ይወዳሉ እንዴ ምንድነው ፓስታ ፉርኖ የሚበላ ፓስታ እኔ አልወድም አይወዱም ምንድነው የሚወዱት እኔ እርጎ እንጀራ እንጀራ ሳይወዱ ፎቶ ሚስቴ ፎቶ ትፈልግ ሚስቱን አንድ ላይ አይደል ተነ ልጆቼ የመረቁት ፎቶ ፈልጎ ሰማይ የደረሰ ምርቃት ተነ ልጆቼ አይ ተናሽ